ውዱ ነቢያችን አለይሂ ሰላቱ ወሰላም ከዕለታት በአንድ ቀን ቢላልን ጠሩትና ያ ቢላል አሰላቱል ጃሚዓ ብለህ ህዝቤን ሰብስብልኝ አሉት። ያኔ ቢላል ረዲየላሁ ዐንሁ ወዲያውኑ አሰላቱል ጃሚዓ ብሎ ህዝቡን ሰበሰበ። ነቢያችንም አለይሂ ሰላቱ ወሰላም ወደ ሚንበር ላይ ወጡና የሚገርም ኹጥባ ማድረግ ጀመሩ። ረሱላችን አለይሂ ሰላቱ ወሰላም ይጠይቃሉ፣ ሷሃቦቻቸውም ይመልሳሉ። ነቢያችን አለይሂ ሰላቱ ወሰላም የኔ ነብይነት ለእናንተ እንዴት ነበር? በደንብ አስተምራችኋለሁን? ሐቃችሁን ሁሉ ተወጥቻለሁን? ብለው ጠየቁ። ሷሃቦችም አንቱማ በጣም ረሂም አባት ነበሩ፣ እንዲሁም መካሪ ወንድም እናት ኖት እኮ ለኛ አሏቸው። በሉ እንግዲያውንስ በአላህ ይዣችኋለሁ፣ ምናልባት የበደልኩት ሰው ካለ ነገ አኺራ ላይ እንዳይጠይቀኝ ዛሬ ላይ ይኸው የበደልኩት ካለ ንብረቱን የወሰድኩበት ሰውም ካለ የመታሁትም ካለ ዛሬ ነውና እድሉ ይምጣና ይበቀለኝ ብለው ተናገሩ። በዚህ ሰዓት ሁሉም ጸጥ አሉ፣ ማንም አልተነሳም። አሁንም ለሁለተኛ ጊዜ ደገሙና በአላህ ይሁንበት የበደልኩት ይምጣና ይበቀለኝ፣ ይሄው አለሁ። ሁሉም ጸጥ አሉ። ለሶስተኛ ጊዜ ሰይዳችን ረሱል አለይሂ ሰላቱ ወሰላም ደገሙና ያ ማዕሸረል ሙስሊሚን፣ እስኪ ማነው እኔን መበቀል የሚፈልግ? ትላንት በእኔ ተከፋ አለን? በአላህ ይሁንባችሁ ይሄው እኔ እዚህ አለሁ፣ የበደልኩት ሰው ይምጣና ይበቀለኝ ሲሉ ይሄኔ በእድሜ የገፋው ኡካሻ የሚባል ታላቅ ሷሃባ ተነሳና ፊዳከ አቢ ወኡሚ ያ ረሱላላህ፣ በአላህ ይሁንባችሁ እያሉ ደጋግሞ ባይጋብዙ ኖሮ ወላሂ እኔ ለዚህ ጉዳይ የምቆም አልነበርኩም። በእርግጥ አንድ ቀን ከእርሶ በደል ደርሶብኛል። ፊዳከ አቢ ወኡሚ ያ ረሱላላህ፣ ከዕለታት በአንድ ቀን አንቱ ጋር ጦርነት ላይ አላህ ማሸነፍን አድሎን ሰጡን ወደ ቤታችን ልንመለስ እያለን ሳለን የአንቱ ግመል ከእኔ ግመል አጠገብ ለአጠገብ ሆነው ነበር። እናም እኔ የእግሮ ጡንቻ ለመሳብ ከግመሌ ወረድኩኝ። ወደ እግሮ ዝቅ ስል በእጆ የያዙትን አለንጋ ዝቅ ሲያደርጉ ወገቤን እስከ ሆዴ ጭምር መቱኝ። ሆን ብለው ነው የመቱኝ ወይንስ አለንጋውን ከፍ ለማድረግ ብሎ ጠየቃቸው። ረሱላችንም አለይሂ ሰላቱ ወሰላም አሉ አውቄ ከመምታትማ አላህ ይጠብቀኝ፣ አላወኩም ነበር ሲሉ መልስ ሰጡ። እና አሁን ምን ትፈልጋለህ ሲሉት እኔማ የምፈልገው የመቱኝ ቦታ ላይ መምታት ነው አላቸው። ረሱላችንም አለይሂ ሰላቱ ወሰላም ቢላልን ጠሩትና ያ ቢላል በል ከፋጡማ ዘንድ ቤት ሂድና አለንጋዋን አምጣት ብለው ተናገሩ። ቢላልም ሄዶ ያ ፋጢማ አንቺ የረሱል ልጅ ሆይ አንቺ ጋር ያስቀመጥኩትን አለንጋ ረሱላችን አለይሂ ሰላቱ ወሰላም እንድትልክ ያዘውሻል አላት። ያ ቢላል ዛሬ ሐጅ ቀን ወይም የዘመቻ ቀን አይደለም፣ ምን ሊያደርጉት ነው ስትል ፋጢማ ጠየቀቻቸው። ቢላልም ቀጠለና ያ ፋጢማ አልሰማሽም እንዴ ነቢያችን አለይሂ ሰላቱ ወሰላም የደረሰባቸውን የተባሉትን አልሰማሽምን? ነቢዩ አለይሂ ሰላቱ ወሰላም እኮ ከዚህ ዓለም እየሞቱ ወደዛኛው ዓለም እየተሸጋገሩ ነው። ያ ፋጢማ አልሰማሽም እንዴ መሄዴ ነውና በቀል ካላችሁ ተበቀሉኝ አሉ እኮ። ታዲያ ማን ነው ነቢዩን የሚመታ እሳቸውን የሚገርፍ? ያ ቢላል ማን ነው? ሐሰንና ሁሰይንን ወሰድና በረሱል ቦታ ይገረፍ፣ እነሱ እያሉ ረሱል አለይሂ ሰላቱ ወሰላም አይገረፉም አለች። አለንጋውን ለረሱል አለይሂ ሰላቱ ወሰላም ወስዶ ሰጣቸው። እሳቸውም ተቀበሉና ያ ኡካሻ በል